ይሄ ስሜት እኔ ጋር ብቻ እንዳልሆነ አውቃለሁ። በጣም እኔ እንጃ አላውቅም። መድኃኒዓለም አሰሙኝ ጀማ ይሄንን ቪዲዮ ኮፒ ሊንክ አድርጉት። ስለ ሴዶ አስተያየት ለመስጠት ነበር። 10 ሚሊዮን ስጡኝ ለፊርማ 10 ሚሊዮን ስጡኝ ነው አይደል የሚለው። ጌች ለምን እንደዚህ አታረጉም? ጀለስ አንድ ዙር ከቆየ 5 ሚሊዮን ይሰጠው ጋራንቲ። ከዛ ሲሸነፍ 1 ሚሊዮን ኖርማል ተሸናፊ 1 ሚሊዮን አንድ ዙር ከቆየ 5 ሚሊዮን ይስጡት። አንዱን ዙር ካጠናቀቀ ካልታነቀ ማለት ነው 10 ሚሊዮን ምናምን ከትኬት ላይ እሱን ተወውና አንተ የምትችለው ከሆነ ልጁን አንድ ዙር ቆይ 5 ሚሊዮን ይስጡት። አሪፍ ኦፈር ይመስለኛል። ካሸነፈ 10ሩ እንዳለ ነውሽ። ካሸነፈ 10 ሚሊዮን ይሰጣል። ግን አንድ ዙር ከቆየ 5 ሚሊዮን የጦጣ ግንባር የመሰለ ልጅ የሚለውን ሰምተን እንመለስ። ሌባ ሊግ ዌስት ሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫው እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ። ቪዲዮ ለአቢዩኤል ስለሆነ እባካችሁ የደረሳችሁ ሰዎች ሼር አድርጉለት። አንተ ግን በዚህ ልክ አርሰናልን ነው የአርሰናል ደጋፊ ጥላቻክ ጂ ግባና ዳኛቸው ገና አርሰናል 2 ዋንጫ ይበላል። ጨጓራ ገንፍሎ ነው የሚወጣው። አቢዩኤል ይሄ ቪዲዮ ይደርሳል። እንደደረሰ መልስህን እንጠብቃለን። ሁለቱንም ዋንጫ ሲበላ አርሰናል ካንተ ጋር ነው ማየት እንፈልግ። ግባና አውጣው አንተ ምድረ ፎቃቃው እያለ ሁላ ግባና አውጣው። ይሄ ነው የኔ ቲም፣ ይሄ ነው የኔ አርሰናል፣ ይሄ ነው የኔ ቲም። ተኛ ሁሉም ግባና ተኛ። ሰው ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ። አው ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው? እግዚአብሔር እንዴት ነው የሚያበሳጨው? ኦዲጋርድ እንዲነካ አደረገ ሰጠው፣ ጨዋታውን ቀየረው። በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው። ግን ያን ኳስ ግን መጠቀም ይችል ነበር። ዌስትሃም ተወርዳት ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር ግን እንደዚህ እየተሸራረፈ አርገ ራሱ ብትበላ ራሱ አይቆጠርም። በዚህ ሰዓትኛ አምና እየተጨበጨበልን ነበር። ጆሮዬን ደንቁሮ ነበር በጭብጨባችሁ ሰልችቶኝ ማለት ነው። ምንም እንደዚህ ብትበላም በላህ አይባልም። ደግሞ ይቆጠራል። ክሪስታል ፓላስ እንጠብቃለን ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም። ማንንም እንዳትጠብር ምናምን እኛ ላይ እንዳትወራ ማን ከስቴዲየም ወጥቻለሁ። ቴንሽኑ በጣም እየገፋ ሲሄድ ከባድ ነው እዛ መቆየት። አስቡት ውጪ ነው ጎል ያየሁት። አርሰናል ይመቻቸው። በኢየሱስ ጎበዝ ጋቢ ራስ ያስገባል ያለው ስለአሁን ብለህ ባንዴ ካልሞላ ወይ 10 weeks from today somebody somewhere will lift the Premier League trophy and it just might be Arsenal. ስለዚህ ኳስ እናውራ አባቴ እኔ ገና እያጠቁን እያለ ባለቀ ሰዓት እንደ ውልፍዝና እንደ ሰንደርላንድ ምናም ጨዋታ ገብቶብን እንዳንቃጠል እያልኩኝ ማብራት ጠፋ እንጂ ላይቭ ላይ ብታዩ እንዴት እንደጮኩኝ ነው ማለት ገባርለ ግን ይሄ ሌባ ቡድን ሬሌጌት መደረግ አለበት ነው ማለት ገባርለ 50 ምናምን አመት ዋንጫ ያልበላን ቡድን ራይስ ዋንጫ ሰጥቶት ፕሪሚየር ሊግ ወደሚበላ ቡድን ትራንስፈር ስላደረገ ቡት አደረገዋል ባንተና በክሪስታል ፓላስ መሃል ያለውን ልዩነት ክሪስታል ፓላስ ለኤዜ ሴልኸርስ ፓርክ ላይ ተጫዋቾቹ ብቻ ሳይሆን ደጋፊው ጋርድ ኦፍ ኦነር ሰጠው ታያለማ ቆሻሻ ፋን ቤዝ ቆሻሻ ተጫዋቾች ሊሰብሩን የሞከራችሁት ይሄ ጨዋታ ይቀርና ከዚህ በኋላ ያለውንም እንድንጎዳማ እንዴ እነዚህ የማን ዩናይትድ ደጋፊዎች ናቸው እንዴ ምን አይነት ጠላት ነው ያዛሬ ያሳዩንማ
ስለ ኳሱ ስናወራ ማኑ ጠላት እሰይ ገባለ ተዘረፉ አርሰናል ዳኛ የፈለከውን በል እሱ ብቻ አንተ መቃጠል በዚህ ደረጃ መቃጠል ያረካኛል ነው ማለት የአርሴ ቤተሰብ ደግሞ እንዴት አባቱ ነው ከዚህኛው እጁ አልፎ ሌላኛውን እጁ የሚይዘው ኮሚታተሩ ያሽቃበጠ ነበር እንት በላለ ሬሌጌትድ ዌስትሃምን በደጋፊው ቆሻሻነት ምክንያት ነው ከስፐርስ የበለጠምጣለው ስፐርሶች ሌላ ማሊያ ለብሶ ለሲቲ ማሽቃበጣቸው አይገርመኝ ምን አባታቸው ነው እነዚህ ደግሞ ከኛ ጋር ራይቨልን ምናምን ነገር ያማሃል አንድ አመት ላይ ዋንጫ የበላልህን ካፕቴንህን ቡም ታረቅ ቆሻሻ ነው ገባ ኤፍ ኤ ካፕ ያመጣላቸውን ማቭሪካቸውን ግን ፓላሶች ጋርድ ኦፍ ኦነር ስጡት ያለ ገባ አይደለ ተቃጠል ጠላት እሰይ እንዴ መሰረዝ አለበት አንድ ኩል መሆን ነበረበት ተዘረፋችሁ አርሰናልን እስከሞት እንደዚህ ነው የምደግፈው እንደዚህ ሰውዬ የትጅልጩ ሰፈር ልበጠብጥ ነው የትጅልጩ ወደዛ ልሂድ የትጅልጩ ወይኔ በዚህ በኩልም ሰፈር ነው የትጅልጩ ገንዘብ የለኝም ሚስት የለኝም ስራ የለኝም ተስፋ የለኝም ማሪ ወያላ ዋንጫዬም ሊበላ እንዲያዋጣም ፈጣሪ እንዲያዋጣም የሆነ ነገር አስተያየት አድርግልን እንዴ ጀሃነም ነው ይሄ ምንድን ነው እንዴ መቁጫ መግቢያ አጣልኩ ይኸው ማታ እንደተዋችኛለሁ ይኸው እንዲያዋጣም ፈጣሪ እንዴ ምንድን ነው እንኳን ደስ አላችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ በስተመጨረሻም ዌስትሃምን ጥጉን አስይዛችሁታል ማለት ነው እንኳን ደስ አላችሁ ኮንግራ ብያለሁ ይመቻችሁ እኔም ደስ ብሎኛል ማለት ነው እንኳን ደስ አላችሁ ማርያምን ፕሪሚየር ሊጉ ዘንድሮ የእናንተ ነው ነግራችኋለሁ ፕሪሚየር ሊጉ ይችላል